አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቻናል ተከታዮች እንደምን ሰነበታችሁ? እንዴት ተከረማችሁ? ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ አድርጋለሁ። ውድ ተመልካቾች በዛሬው ፕሮግራም ትክክለኛ ሰዎችን ያለማመን መዘዝ በሚል ርዕስ አንዳንድ ሀሳቦችን ላስታውሳችሁ እወዳለሁ። እስከ ፕሮግራሙ ፍጻሜ አብራችሁን ትቆዩ ዘንድ በአክብሮት ጋብዛለሁ። መልካም ቆይታ። ትክክለኛ ሰዎችን ያለማመን መዘዝ። የኑሮ ኃላፊነት እየበዛና ማህበራዊ ግንኙነት እየጨመረ ሲሄድ ታማኝነትን የሚያጎድሉ ሰዎች እያጋጠሙ ከሄዳሉ። ይህ ሁኔታ በሁለት መልኩ ተጽዕኖ ሊያሳድርብህ ይችላል። አንዱ አዎንታዊ፣ ሌላኛው ደግሞ አሉታዊ ሊሆን ይችላል። ከአዎንታዊ ጎኑ አንፃር የተለያዩ አይነት ሰዎች ስላሉ ሰዎችን በጥንቃቄ የማመን ጥበብ ማዳበርን ያስተምርሃል። አሉታዊ ጎኑ ግን ያልታመኑ ሰዎች ሁኔታ ስሜትህን እየጎዳው ከመሄዱ የተነሳ መታመን የሚገባቸውን ታማኞችም ወደ አለማመን ቀጠና ሊወስድህ ይችላል። ሰዎች ሁሉ ታማኞች እንዲሆኑ የማድረግ ኃላፊነቱም አልተሰጠህም። ብትሞክረውም አቅሙም የለህም። ያንተ ኃላፊነትም ሆነ አቅም ግን የምታምናቸውንና የማታምናቸውን ሰዎች የመምረጡ ጉዳይ ነው። መታመን የማይገባቸውን ሰዎች አምነህ ከምትጎዳው ጉዳት ይልቅ ማመን የሚገባህን ሰዎች ባለማመን የምትጎዳው ጉዳት እንደሚበልጥ ግን አትርሳ። መታመን የማይገባቸውን ሰዎች ስታምን የምትከስረው ጊዜህን፣ ገንዘብህን፣ ስሜትህን ሊሆን ይችላል። መታመን የሚገባቸውን ሰዎች ካላመንክ ግን የምትከስረው ቁሳቁስ ብቻ ሳይሆን ሰዎቹንም ጭምር ነው። ይህንን ሁኔታ በሚገባ ካልያዝከው ቀስ በቀስ መታመን የሚገባውንም ሆነ የማይገባውን ሰው ታጣና ብቻህን ትቀራለህ። ምንም ቢጎዱህ የግድ ማመን ያለብህ ሰዎች ማን እንደሆኑ ለይተህ በማወቅ ጥበብ ተኮር አመኔታ አዳብር እላለሁ። የተወደዳችሁ ቤተሰቦቼ ለዛሬ ያዘጋጀሁላችሁ ፕሮግራም የእስካሁኑን ይመስል ነበር። ስለተከታተላችሁን ከልብ እያመሰገንኩኝ በሌላ ርዕስ እስከምንገናኝ መልካም ጊዜ እመኝላችኋለሁ። ቸር ሰንብቱ።